ዛሬ ሁላችንንም ወደ ላቀ ስኬት ሊያደርሰን ስለሚችል አንድ ታላቅ ሱፐር ፓወር እናወራለን። እሱም የመግባባት ጥበብ ነው። የሚገርመው በጣም ጎበዝ ባለሙያ ልትሆኑ ትችላላችሁ፣ ወይም ምርጥ የንግድ ሐሳብ ሊኖራችሁ ይችላል። ነገር ግን ያላችሁን ሐሳብ ለሌላ ሰው ማጋራትና ማሳመን ካልቻላችሁ ዕውቀታችሁ ታስሮ ነው የሚቀረው። መግባባት ማለት ዝም ብሎ ማውራት አይደለም። መግባባት ማለት የሰዎችን ልብ መክፈት ነው። ዛሬ ንግግራችሁ ሰዎችን የሚማርክበትን፣ በሥራ ቦታችሁ ተቀባይነት የምታገኙበትን 5 ዋና ዋና ቁልፎችን በዝርዝር እናያለን። በቅን ልቦና ቪዲዮውን ላይክ በማድረግ ጀምሩ። አብራችሁኝ ቆዩ። የመጀመሪያው ቁልፍ ንቁ አድማጭነት። የመግባባት ጥበብ የሚጀምረው ከአፍ ሳይሆን ከጆሮ ነው። ብዙዎቻችን ሰው ሲያወራ የምናዳምጠው መልስ ለመስጠት እንጂ ለመረዳት አይደለም። አንድ ታሪክ ላካፍላችሁ። አንድ ጊዜ አንድ ስኬታማ ነጋዴ ወደ አንድ ጠቢብ ዘንድ ይሄዳል። ነጋዴው ስለ ኪሳራውና ስለ ጭንቀቱ ለ2 ሰዓት ያህል ሲያወራ፣ ጠቢቡ አንዲትንም ቃል ሳይናገር በአንክሮ ያዳምጠው ነበር። ነጋዴው ሲወጣ ግን እንዴት ያለ ድንቅ አማካሪ ነው! ትልቅ መፍትሔ ሰጠኝ ብሎ ተደሰተ። ጠቢቡ ቅን ያደረገው አንድ ነገር ብቻ ነው። እሱም በልቡ ማዳመጥ። እንዴት ነው ንቁ አድማጭ የምንሆነው? የዓይን ንክኪ። ሰው ሲያወራችሁ ዓይኑን እያያችሁ መሆኑን እርግጠኛ ሁኑ። ስልካችሁን አትመልከቱ። ሰው ንግግሩን ሳይጨርስ እኔም እንዲህ ሆኜ ብላችሁ አታቋርጡት። ጭንቅላትን መነቅነቅ ወይም እሺ ወይም ገባኝ የሚሉ ቃላትን ተጠቀሙ። ዛሬ ከአንድ ሰው ጋር ስታወሩ መልስ ሳታዘጋጁ ለ5 ደቂቃ ሙሉ በሙሉ አዳምጡት። የሚያመጣውንም ለውጥ ታዩታላችሁ። ሁለተኛው ቁልፍ የሰውነት ቋንቋ ሚስጥር። ሳይንስ እንደሚለው ንግግራችን የሚተላለፈው 7%ን ብቻ በቃላት ነው። 38%ቱ በድምፅ ቅላጼ ሲሆን 55%ቱ ደግሞ በሰውነት እንቅስቃሴያችን ነው። ፈገግታ የሁሉንም ሰው የልብ በር የሚከፍት ቁልፍ ነው። ሳታስቡት እንኳን ፈገግ ብላችሁ ስታወሩ የሰዎች አመለካከት ወደ እናንተ ይቀየራል። እጃችሁን አጣጥፋችሁ እጅን ማጣጠፍ አትቅረቡኝ ወይም ዝግ ነኝ የሚል መልእክት ያስተላልፋል። ክፍት የሆነ የሰውነት አቋቋም ይኖራችሁ። ሌላው የምታወሩት ሰው የተቀመጠበትን መንገድ በቀስታ ተመልከቱ። ይህ ሳያውቁትና ተመሳሳይ ነን የሚል ስሜት እንዲፈጠርባቸው ያደርጋል። እናንተ በብዛት እጃችሁን አጣጥፋችሁ የመቆም ልምድ አላችሁ? ኮሜንት ላይ ጻፉልኝ። ሶስተኛው ቁልፍ የቃላት ምርጫና አገላለጽ። የተናገርነው ቃል ብቻ ሳይሆን እንዴት እንደተናገርነው ትልቅ ልዩነት ያመጣል። ሰውን ከመውቀስ ተቆጠቡ። አንተ ሁል ጊዜ ታረፍዳለህ ከማለት ይልቅ ዘግይተህ ስትመጣ እኔ ስራዬ ይስተጓጎላል በሉ። ሰውን ከመወንጀል ይልቅ የእናንተን ስሜት መግለጽ ሰላማዊ መግባባትን ይፈጥራል። አዎንታዊ ቃላት ተጠቀሙ። አትዘገይ ከማለት ይልቅ በሰዓቱ ብትመጣ ደስ ይለኛል በል። አይምሮአችን አሉታዊ ቃላትን ከመቀበል ይልቅ ግብዣዎችን ይቀበላል። በዙሪያ ጥምጥም ከማውራት ይልቅ የምትፈልጉትን ነገር በግልጽና በትህትና ተናገሩ። ሰዎች ልባችሁን እንዲያነቡ አትጠብቁ። አራተኛው ቁልፍ ስሜታዊ ብልህነትና ግጭቶችን መፍታት። መግባባት ማለት በሌላው ሰው ጫማ ውስጥ ሆኖ ማሰብ ነው። ሰውየው ተናደደ ከሆነ በዚያ ሰዓት ምክር ከመስጠት ይልቅ ስሜቱን መረዳት ይቀድማል። ትክክለኛውን ጊዜ መምረጥ። አንድን ከባድ ጉዳይ ለማውራት አንድ ሰው የደከመበትን ሰዓት አትምረጡ። ጊዜ መምረጥ የመግባባት ግማሹ ስኬት ነው። ሌላ ደግሞ ይቅርታ መጠየቅ። ስህተት ስትሰሩ ይቅርታ ማለት የሽንፈት ሳይሆን የልብ ትልቅነት ምልክት ነው።
ሰው ሲተቻችሁ ወዲያው ከመቆጣት ይልቅ ስለ አስተያየት አመሰግናለሁ፣ አስብበታለሁ ማለትን ልመዱ። በመጨረሻም ተግባራዊ ስልጠና። እንግዲህ ዛሬ ያየናቸው ነጥቦች በጥልቀት ማዳመጥን፣ በሰውነት ቋንቋ መግባባትና የቃላት ምርጫንና ስሜታዊ ብልህነትን ነው። እነዚህ ነገሮች በአንድ ቀን ልታውቋቸው አትችሉም። በየቀኑ ልምምድ ይፈልጋሉ። የ30 ቀን ፈተና ለሚቀጥሉት 30 ቀናት በየቀኑ ለአንድ አዲስ ሰው ፈገግታን በመስጠት ሰላምታን ስጡ። ውጤቱን ታዩታላችሁ። አስታውሱ፣ ንግግራችሁ ሰውን የሚፈውስ የሚያበረታታና ተስፋ የሚሰጥ ይሁን። ይህ ቪዲዮ ከጠቀማችሁ ለሌሎች ሰዎች ሼር ማድረጋችሁን አትርሱ።